ዋይ ዜማ ዋይ ዜማ ዘሰማይ ኩበ ሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ በሰማያት የሰማሁት የመላእክት ዜማ በሰማያት የሰማሁት የመላእክት ዜማ ምን ያምር ምን ያምር ምን ያምር ምን ያምር የሰማሁት የመላእክት ዜማ ምን ያምር ምን ያምር ምን ያምር ምን ያምር የሰማሁት የመላእክት ዜማ ያሬድ ፈልፈለ ማህሌት ወቅኔያት ወባሕት ያሬድ ፈልፈለ ማህሌት ወቅኔያት ወባሕት እስመ ኮንከ መርዓ ለዘምሮ በኢትዮጵያ ያሬድ ካህን ጥዑመ ልሳን እስመ ኮንከ መርዓ ለዘምሮ በኢትዮጵያ ያሬድ ካህን ቅዱስ ያሬድ በስመ ሥላሴ አሃዱ አምላክ ሊቁ ቅዱስ ያሬድ የሱራፌል አምሳል የብሉይ የሐዲስ የሊቃውንት አካል የቀደምት አበው የሊቃውንት መሪ ቅዱስ ያሬድ ነው የዜማ ጀማሪ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን መሠረት የሆነች ለዓለም ብርሃን በአክሱም አውድማ የታሪክ እምብርት አብዝቶ አመረተ የሱራፌልን ምርት። ያሬድ የማህሌት ምንጭ ነው የቅኔዎች የጥበብ ወንዝ ያሬድ የማህሌት ምንጭ ነው የቅኔዎች የጥበብ ወንዝ መሪ ሆነ ለምስጋና በኢትዮጵያ ያሬድ ካህን ጣፋጭ አንደበት መሪ ሆነሃልና ለምስጋና በኢትዮጵያ ያሬድ ካህን
እንደ ኢትዮጵያ ታሪክ ምልአት ጸጋ አንመጥነውም በገንዘብ በዋጋ። የቅዱስ ያሬድ ዜማና ድርሰቱ ሀብታችን መሆኑን እንወቅ በእውነቱ። የምንገናኝበት ከሰማያዊው ጌታ ልዩ ቋንቋችን ነው የግል ስጦታ። ይህ ሁሉ የሆነው በአምላክ ኃይል ነውና እስኪ እናቅርብለት በዜማ ምስጋና። በሐዋዝ መሰንቆ፣ ጸናጽል፣ ከበሮ ጌታን እናመስግን በቃል በጉረሮ። በጭብጨባና እንዲሁም በእልልታ ምስጋና እናቅርብ ለፈጠረን ጌታ። ሁሉ እንደየአቅሙ እንደየችሎታው ሳያፍር ሳይፈራ ጌታን ያመስግነው። እሴብሕ ለስመ አምላክየ በማኅሌት እሴብሕ ለስመ አምላክየ በማኅሌት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት ወአብዮ በስብሐት። የአምላክን ስም በማኅሌት አመሰግናለሁ። የአምላክን ስም በማኅሌት አመሰግናለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በምስጋናም ከፍ ከፍ አደርገዋለሁ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማኅሌት አልነበረም፣ በትሑት እንጂ። እግዚአብሔርም መታሰቢያን ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነርሱ ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበት ዜማቸውንና ማኅሌታቸውን ተማረ። ወደ አነዋወሩ ወደ ምድር በተመለሰ ጊዜ በአክሱም ከተማ ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። ዘመኑ ዘመነ ስብከት፣ ወሩ ወርሃ ታኅሳስ፣ ዕለቱ ዕለተ እሁድ፣ ቀኑ 7 ቀን ነበር። በታላቅም ድምፅ በዜማ እንዲህ አለ።